ምግብ ቤቱ ነገር እንዴት ይሆነልሽ ነው? አሪፍ ነው። ሰውም እየለመደው ነው። ምንም አይልም። አንድ ቀን መሄድ ያለብን አይመስልሽም? የኛው አይደል? እንሄዳለን እንጂ። በትክክል እኛም እንቀበላቸዋለን። ያ ነገር እንዴት እየሆነ ነው? እኛም እኮ ተራርቀን ነበር። አዲስ ነገር ይኖራል ብዬ አምናለሁ። የኔ ውድ እኔም መስማት ፈልጋለሁ። ለምንድን ቅርቅር የሚለኝ እላለሁ። ለካ ያን ነገር ስላልሰማሁት ነው። በያ ብዙም የተለየ ነገር የለውም፣ ግን ያው መውሰን ከብዶኛል። አንቺ ግን የምር ማንን ነው በጣም የምትወጂ? ሶስቱንም ነው እንዴ? ሳሚ በጣም አስተዋይ፣ መካሪ፣ በዛ ላይ ደግሞ ቁመቱ ያምራል። ብዙም ይወራለት ነገር አለው። እሺ እዝራስ? ቀስ አትሉም እንዴ? እዝራ ተጫዋች ነው። ለእናቱ የሚሰጠውን ቦታ ወድለታለሁ። በዚያ ላይ ደግሞ ጸጉሩ ያምራል። እሱም ልክ እንደዚያው ብዙም ይወራለት ነገር አለው። ልዑል ደግሞ ለእህቶቹ የሚሰጠውን ቦታ በጣም የምወድለት ነገር ደግሞ አለባበሱን፣ አረማመዱን፣ ብቻ ሶስቱንም ወዳቸዋለሁ። ቴና የነገር ወዴት እየሄደ ነው? ባክሽ የትም አይሄድም። ማለት የትም አይሄድም እንዴ? ሃይ ሃና ካወራችሁ አንጻር ነው። እኔ ጋር ግን አንድ ሐሳብ አለ። ለምን ጣንጠለም? የሚገርም ሐሳብ ነው። ስለዚህ የሶስቱንም ስም ወረቀት ላይ ጽፈን አንቺ ራስሽ እጣውን ታነሺዋለሽ። ይሁንላችሁ። ሃና ብዕርና ወረቀት ስጪ። እሺ። ደከመኝ። ዛሬማ በጣም ያደከምሽ። ዛሬ በጣም ነው ያሳከኝ። ቀኑም በጣም ደስ ይላል። በይ እንደዚህ ብሎ መሸወድማ የለም። ተነሽና በተራሽ አስቂ። ምን እንዴ? የቀለድክ ነው እንዴ? እኔ ሲጀምር ማሳቅም መቀለድም አልችልም። እኔ ተሰጠው እያዩ መሳቅ ብቻ ነው። የኔ ጊዜ እንደዚህ ነው። ተይ እንዴ አመረርከው እንዴ? ባይሆን የሆነ ያነበብኩት መጽሐፍ አለ። እሱ አንዳንድ ነገር ልንገር። አልፈልግም። ማለትማ ከአንድ እስከ 3 ቁጥራለሁ። ተነስተሽ ካላሳብሽ ሄዳለሁ። 1 2 3 ቻው። አንተ እዝራ አንዴ ና። እሺ እሺ፣ ይቅርታ። አልችልም ማለት የጥፋት ከሆነ ሌላ ቅጣት ቅጣኝ። እሺ በቃ ሌላ ጊዜ ቅጣሻለሁ፣ ግን ቅጣቱ ግን ይከብድሽ። ችግር የለም። እንሂድ በቃ። ይህ ጽናት ሰዎች ስማቸውና ድርጊታቸው የተለያየ ነው። ለምሳሌ ትዕግስት ተብላ የምትጠራ ሴት ትዕግስተኛ ካልሆነች ምኑ ጋር ነው ትዕግስቷ? ጽናት ትዕግስተኛ ካልሆነችስ? ትክክለኛ ሴና ትዕግስተኛ መሆን አለብን። አየሽ ጽናት፣ አንቺ መጽናት ነው ያለብሽ። ስምሽ ጽናት ስለሆነ መጽናት አለብሽ። እሺ ጽናለሁ። እሺ በቃ አሁን ተነሽ፣ ታጠቢ፣ ጸጉርሽን ተሰሪ፣ ልብስሽንም ቀይሪ። ስለዚህ ከኔም ከሌሎችም ሰዎች ጋር መሆን አለብሽ። እሺ
አባ እርቦኛል፣ በዛ ላይ ደግሞ ያመኛል። ሰርቼ እንዳልበላ በሽተኛ ነኝ። እባካችሁን እርዱኝ። እግዚአብሔርማ መስጠትን ሰጥቷል። የሰው ልጅ ግን መስጠትን አይወድም። እማ የሚበላ ካለ በጣም የሆነ ልጅ መጥቶ ነበርና ለሱ ትንሽ ቆይተናል። እሺ ምን እያደረክ ነው? ሌባ ና አስጨርስ በለው እያደረክ ነው በለው። የምደረገው ነበር ሁለት ማንነት ያለው አስመሳይ በለው። ታው እንዳትነካው። መርዳት በሚገባችሁ ሰዓት በለው ትባባላላችሁ። ተመልከች፣ ከዚህ እኮ ነው ምግብ አንስቶ ፌስታል ሲጠቀጥቅ እኮ ያየሁት። የሀገሬ ሰው ወዶ አይደል የሚተርከው፣ በወደቀ ዛፍ ላይ መጥረቢያ ይበዛል አሉ። ተረትና ምሳሌ የምታበይ ምንም ይሁን ምን በሰለጠነ ዘመን እንዲህ ሲሆን በጣም ይደብራል። ተመልከች፣ ከዚህ ነበር ምግቡን እያነሳ ፌስታል ሲከት ነበር እና ያየው ዝምም አልነበረብኝ። ቅዱስ፣ ይሄ እኮ ቀላል ነገር ነው። የእሱንም ሁኔታ የተመረዳት ትችል ነበር። ቆይ ግን ልጁ ሳያውቅ ዝም ያለ ይመስልሃል? አያላየ እሱ አይመለከትም። በቃ ሁሌም አምባገነን መሆን ነው የምትፈልገው። ወደ ጨዋታ ተመለስ ማለት እሺ ጀማው ማዘር ልካኝ እኮ ነው ያረፈድኩት። ይችላል አንቺ ደህና ናት? ምንድነው አንተ እንዲህ ቀየርኩት። ፍላወር ቀረኝ። እሺ አሁንም ቀየርኩት። ዳይመንድ ጨረስኩ። የስ ሳኮት ባለፈው ዛፍ አንቺ ነው ያዘዝኩሽ። አሁን ደግሞ ተረኛው አንቺ ነሽ። ተዘጋጅ። ምን ልዘዝሽ? ስሙ እቺን በለሳያቸው። ዋው ያ ምን እንደምታረግ ታውቃለህ? ይሄን የኒኬሉን ውሃ ወስታ ልብሷ ላይ ድፋ። ምንም ማለት አይቻልም። ተነስ። ምን ሌላ ነገር ሳይከተኝ ዝም ብለሽ ቀጥይ። መጣው እዚሁ ጠብቀኝ። እንደው የትም እንዳትሄድ እዚሁ ጠብቀኝ። እጠብቅሻለሁ። ማን እንደሆንኩ አላወቅሽኝም። ጠብቀኝ። አይ ቅዱስ፣ እጅግ ተንኮል ነው። ስመ ቅዱስ፣ ስራ እርኩስ። ቆይ አንተን የሚያስተነፍስ ሰው ይጥፋ። ወይኔ ሴን የታለ? የቱን አሳይ። ያው ፍራሙ አጭሩ። እኔ መጀመሪያ ተናግሬ ነበር። እኔ ተው ብዬው ነበር። እኔ ምን ማራረኩም ሌላ ማንታ እነዚህ ችሎችን ወተት ከምትልጋቸው አጥንት መጋጠን አስቀምጠሽ። እሺ ሞት ያማራት ቅማል ግንባር ላይ ትመጣ። ምን አሻሽ አንተ ነኝ መታኝ። እዚህ አንተ ጀነስ ዘርዛ ግባቸው አለዛዘሩ ኪንግ ምን ይሆንክ ነው? ሴት ልጅ ላይ እጅህን ታነሳለህ? ልታይ አለች።
ከዚህ ሰዓት ጀምሮ አንዳችሁም እዚህ አካባቢ ላይ አትፈልጉ። ከዚህ በኋላ አንዳችሁም እዚህ አካባቢ እንዳትመጡ በሰፈራችሁ ሆ ሽንታ ሙላ ሂዱ ልያላልኳችሁ ሂዱ ተነሱ ተነሱ ማን ነው ሆቴል የነካው? እኔ ነኝ። ምን ልታመጣ? አንተ ነህ ሆቴል የነካው? አዎ እኔ ነኝ። ምን ልታመጣ? ተረጋ። አንተ መጣ ሌላም ሰው የሚምጣ እኔ ኪንጎ ማንንም አንተ የማትረባ ሻሻ ምሳማ መስሏል። በቃ አንተም ተረጋጋ። ምንድነው ቆይ እንደዚህ በአንድ ሀገር በአንድ ሰፈር ሆናችሁ እንዲህ የሚያባላችሁ? ወደ ጸብስ የመራችሁ ምንድነው ወደ ጸብ የመራችሁ? ንገሩ። እኔ በዚህ ያለፍኩ ሳለ ነው ዋይ ደፋብኝ። መንገዴን ይዤ እየሄድኩ ያለ አልነካሁት። ታዲያ ማን ነው ጥፋቱ? የኔ ነው ወይስ የሱ ነው? መጀመሪያ ነው ጥፋቱ። በማገባን እየገባን በማይመለከተን ስንመለከት አይተን አንዳንዴ ማለፍ ሲገባን ባየነው ሁሉ ተናጋሪ ሆነን በሰማነው ሁሉ ተናዳጅ ሆነን ስንቱን እንችላለን ማተው መቻል እንዴት እንለማመዳለን? ምን መሰላችሁ ወጣቶች፣ አይኔ ባይም ልቤ ያል ድምጻችሁን ሰምቼ መለየት እችላለሁ። ወጣቶች ናችሁ። አይቶ መተው እንዴት ነው እናንተ ጋር? ሰምቶ መተው እንዴት ነው እናንተ ጋር?